አዲስ እባላለሁ እዚህ ኢሲሲ ቢም ውስጥ በፕሮጀክት ማኔጅመንት የቢአይኤም ኮኦርዲኔተር ነኝ። ቢም ላይ የተለያዩ ስራዎች ይሰራሉ። አንደኛ የመንገድ የውሃ ህንጻ አንደኛው እዚህ ላይ ህንጻ ላይ የምናየው ነው። ህንጻ ላይ ስናይ ያው ህንጻው የሚያስፈልጉት ሁሉም ፓርቶች አንደኛ በውጪ ዲዛይን ኮንሰልታንት ዲዛይን ተደርጎ ይመጣል። ሁለተኛ ደግሞ ራሳችንን ዲዛይን እናደርጋለን። እኛ እነዚህን ዲዛይን ተደርጎ የመጣውን ሞዴል አድርገናል። 3D ሞዴሊንግ ሰርተናል። እያንዳንዱ ለምሳሌ እዚህ ሳኒታሪ፣ መካኒካል፣ ኤሌክትሪካል እያንዳንዱ ሁሉም ዲዛይን አድርገው በአንድ ሞዴል ሁሉንም አምጥተናል። አሁን ይሄ ለብቻው ስናይ ሳኒታሪ ነው። ሳኒታሪ ሞዴላችን ይሄን ነው የሚመስለው። ሌሎቹም ዘ ሴም ቲንግ እንደዚህ የሚመስሉ አሉ። ሁሉንም ለየብቻ ሰርተናል ማለት ነው። ለየብቻ ስንሰራ ክላውድ ላይ አንድ ፕላትፎርም ላይ ሆነን ነው እነዚህ ሞዴል ምን ሰራው። እነዚህ ሞዴሎች ሲሰሩ አንድ ፕላትፎርም ላይ መሆኑ ከጊዜ አንፃር ጊዜን ለመቆጠብ፣ ሁለተኛ ደግሞ አንዱ የአንዱን ስራ በቀላሉ ተደርቶት ለመስራት ይጠቅማል። ሁለተኛ ደግሞ ክላሽ እንዳይኖር ነው። አንዱ ዲሲፕሊን ከአንዱ ዲሲፕሊን ጋር ክላሽ እንዳይኖር ነው። በዚህ ኬዝ ላይ እኛ እንደ ክላሽ ብለን ያየናቸው መጀመሪያ ያው ዲዛይን ሪቪው ነው የምናረገው። እዚህ ሲመጣ የተሰራው ዲዛይን ምን ያህል ፐርፌክት ነው በአይን እናያለን። ሁለተኛ በአይን ካየን ቪዥዋል ካረግን በኋላ ሁለተኛ ደግሞ ክላሽ ዲቴክሽን ቱሎችን በመጠቀም ክላሽ ዲቴክሽን እንሰራለን ማለት። አሁን እዚህ ጋር ቪዥዋላይዝ ስናረግ እንደምታዩት እያንዳንዱ ቦታ ላይ ያሉትን ችግሮች በቀላሉ ውስጥ ድረስ እየገባን ምን አይነት መካኒካሉ፣ ሳኒታሪው ምን አይነት ነገሮች አሉ የሚሉትን ነገሮች በደንብ ዲቴይል ማየት ይቻላል ማለት ነው። እዚህ ጋር ኤሌክትሪካልም አለ። ኤሌክትሪካል አሁን እዚህ እንደምታዩት እዚህ ሶኬት ፕሌስን ነው የሚያሳየው። ሁሉም ነገር ተሰርቷል ማለት ነው። ኔክስት ስቴፕ ላይ ወደ ቢውልት ወደ ማድረግ ነው ህንጻውን ማለት ነው። ቢውልት ወደ ማድረግ ስንል አንደኛ እኛ ኦፊስ ላይ እንገነባለን፣ ሁለተኛ ደግሞ ሳይት ላይ እንገነባለን ማለት ነው። ሌላው ከዚህ በመቀጠል 4D እና 5D ወደሚለው እዚህ ኦፊስ ውስጥ ግንባታ እንጀምራለን ማለት ነው። እሱን ለመስራት 4D እና 5D ቴክኖሎጂ አንደኛ ይሄ እዚህ ጋር የመጣው ስኬጁልን ከሞዴሉ ጋር ማገናኘት ነው። ሁለቱን ስናገናኛቸው ይሄ የ4D ቴክኖሎጂ ይባላል። 5D ደግሞ ማለት እዚህ ጋር ያሉት ስኬጁል ሞዴሉ እና ኮስትን ስንጨምርበት 5D ቴክኖሎጂ ይባላል። ይሄን ቴክኖሎጂ ያሟላ ቢልዲንግ በዚህ መልክ ሲሙሌሽን ሰርተንለታል ማለት ነው። ለምታዩት እዚህ ጋር ራሱ ኮንስትራክት እያደረገ ያንዳንዱ ስቴፕ ላይ ከቤዝመንት ጀምሮ እየገነባ እዚህ ጋር ኮስትም ታይምም አዘሴት ታይም ሁለቱን የነገረን ነው የሚመጣው ማለት ነው። እዚህ ጋር እንደምታዩት ጊዜውን ይነግረናል፣ በምን ጊዜ ምን መሰራት አለበት። እዚህ ጋር ደግሞ ኮስቱም አለ። ኮስቱም አብሮ እየጨመረ እንደምታዩት ኮስቱ ከእለት ወደ እለት እየጨመረ ነው የሚመጣው ማለት ነው። በዚህ ታይም ላይ ምን መሰራት አለበት የሚለው ህንጻውን ይነግረናል ማለት ነው። እንደምታዩት ኮንስትራክት ያደርጋል። እዚህ ጋር ኮስቱን አብሮ እየጨመረ ነው ያለው። እያንዳንዱ ስቴፕ ላይ ሳኒታሪም ሲሰራ ሳኒታሪ አብሮ መሰራቱን መካኒካልንም ያሳየናል ማለት ነው። ፋይናሊ ህንጻው ተገንብቶ ሲያልቅ ይሄን ይመስላል የሚለውን እዚህ ኦፊስ ሆነን መጀመሪያ ኮንስትራክት አድርገን እንረዳዋለን። ሌላው ክላሽ ዲቴክሽን ነው። ክላሽ ዲቴክሽን ስንሰራ እንደምታዩት ሁሉም ዲሲፕሊን መሰራት አለበት። አንዱ ዲሲፕሊን ከአንዱ ጋር የሚጋጨው እኛ ሰርተንለታል። ከዚህ ውስጥም ሪዞልቭ ያደረግናቸው ክላሾች አሉ። እንደምታዩት እዚህ ጋር ነው ከኮንሰልታንትም ጋር በመሆን አሁን ስቲል ነው እያስተካከልናቸው ያሉ ስራዎች አሉ። እኛ ቢምን ትግበራ ከመጀመራችን በፊት ነውና ይሄ ሳይት የተጀመረው ለዛ ነው እንጂ እኛ ማንኛውንም ፕሮጀክት ወደ ግንባታ ስንጀምር በዚህ ቴክኖሎጂ ተጠቅመን ክላሽ ዲቴክሽኑን ሪዞልቭ አድርገን ዚሮ ክላሽ አድርገን ነው የምንጀምረውና ይሄ ነው ለማየት ያክል ክላሽ ዲቴክሽኖቹ እንደዚህ ነው። አሁን ይሄ ቢም ከዳክት ጋር ነው የተጋጨበትን የሚያሳየን። ዘሴም ቲንግ እዚህ ጋር መካኒካል ኢኩዊፕመንት ከቢሞች ጋር የተጋጩበትን ነው የሚያሳየን። ሌላም ሳኒታሪ ከስትራክቸራል ጋር ብናይ አሁን ይሄ ሳኒታሪ ፓይፕ ከኮለን ጋር
ብዙ ናቸው እና እነዚህ ስራዎችን ቀለል ለማድረግ ነው። ሌላ ፕሮጀክቶችም ላይ እነዚህ ነገሮች እንጠቀማለን። ያንዳንዱ ኮንስትራክሽን ስቴጅ እዚህ ላይ ይታያል ማለት ነው። ይሄ ማለት ታይሙ ኮስቱ አለ። እዚህ ጋር ደግሞ ኤምኤስ ስኬጁሉ ምን ዛሬ ምን መሰራት አለበት፣ ምን ያህል ፐርሰንት ላይ መድረስ አለበት የሚለውን ነገር እዚህ ላይ ያሳየናል። ይሄ የ5D ቴክኖሎጂ 4D 5D አልፈን ከ3D አልፈን እዚህ ላይ የደረስንበት ቴክኖሎጂ ነው። እንደምታዩት እያንዳንዱ ሳይት ሲሰራ እዚህ ሆነን ሲሙሌት አድርገን ወደ ሳይት የምንወጣበት ሁኔታ ይኖራል ማለት ነው። ይሄ ማለት ሳይት ላይ ምንም አይነት የዲዛይን ችግር አይኖርም። ሪወርክ የሚያስከትሉ ስራዎች አይኖሩም። ዓለም ላይ ከዚህ ቢምን በመጠቀም ከኮስት አንፃር ከ30% በላይ ኮስት ሴቭ ማድረግ የተቻለበት ሁኔታ አለ። ይሄ ነው። ሌላው ደግሞ አድቫንስ ስናረግ አሴት ማኔጅመንት ነው። እያንዳንዱ ቢም ላይ ያለ እኛ ሞዴል ያደረግናቸው ነገሮች በዚህ መልክ አሴቱ ማኔጅ ይደረጋል ማለት ነው። ይሄ ማለት በቢም የ7D ቴክኖሎጂ ነው። አንደኛ ፊክስድ አሴት አለ፣ ሁለተኛ ደግሞ ሙቪብል እኛ ኮንስትራክት አድርገን እስከምንወጣ ድረስ የሚቀመጡ እዛ የሚኖሩን አሴቶች አሉ። ይሄ እኛ ትራክ ያደረግን ያለነው በዚህ ደረጃ ላይ እዛ የሚቀመጡ ይሄ ፊክስድ አሴት ሆነው የሚቀሩ እንደ ፕሮጀክት እነሱን ነው። ሶ እዚህ ጋር እንደምታዩት ያንዳንዱ ፉቲንግ አሁን እቺ ፉቲንግ በታት በከለር 60% ላይ ነች የምትለው 70% ነች፣ ግን ደግሞ አሁን ላይ ኢንስታል ተደርጎ ተጨርሷል። ሶ 100% ነው። ከለሩ ራሱ ይነግረናል ማለት ነው። በከለር ኮዲንግ ራሱ እያንዳንዱ ስቴጅ ላይ ምን ላይ ነው ያለው የሚለውን ነገር በዚህ ኤክስኪዩሽኑ ሞዴሉና ሳይት የሚሰራው ስራ ልክ ነው ወይ የሚለውን ነገር በዚህ እንከታተላለን ማለት። ምንም አይነት የሞዴል ችግር ምንም አይነት የ3D ሞዴል ችግር አይኖርም። እዛ ደግሞ የሚሰራውን ነገር በቀላሉ እንደዚህ ተረርተን በቀላሉ ከሳይት ጋር ኮሙኒኬት እናደርግበታለን ማለት ነው። እንደ ካምፓኒ ደግሞ በአሁን ላይ ቴንዲንም አቺቭ እያደረግን ነው። ለምን ፕሪፋቦች እናመርታለን። ቴንዲ የሚለው ቢም ላይ የፕሪፋብ ቴክኖሎጂ ነው። ፕሪፋብ ይሄ ቢም ላይ የሚሰሩ ነገሮችን እያንዳንዱ ከእቃ ከማሟላት ሳይት ላይ ፋሲሊቴት ከማድረግ የሚወሰደውን ጊዜ ከመቆጠብ ፕሪፋብ ቴክኖሎጂዎችን መጠቀም ነው እነዚህ። ሶ እሱን በቴንዲ ቴክኖሎጂ እኛ እየደረስበት ነው። ለምሳሌ ፓይፖች እናመርታለን፣ ፕሪካስት ኮንክሪቶች እናመርታለን፣ ፕሪካስት ኮለኖች አሉን፣ ፋውንዴሽኖች አሉን። ሶ እነዚህ ቴንዲን በተወሰነው መልኩ አቺቭ አድርገናል። ሶ እኛ የቢም ቴክኖሎጂ ጉዟችን ቆንጆ ነው። የተወሰኑ እኛ ኢነርጂ ሰስተናቢሊቲ ላይ የሚቀሩ አሉ። እነሱንም በቅርብ አቺቭ እናረጋቸዋለን። ሊን ኮንስትራክሽን ማሟልተናል። ይሄ ማለት 9D ቴክኖሎጂ ነው። እነዚህ ናቸው እኛ ጋር አሁን እየተሰሩ ያሉት።